ለይለቱል ቀድር መቼ ነው የምትከሰተው? እቺን ማየት ጥሩ ነው። መቼ ነው ለይለቱል ቀድር የሚከሰተው? የአላህ መልእክተኛ አለይሂ ሰላቱ ወሰለም እንዳስታወቁን ከሆነ ለይለቱል ቀድር የምትወልቀው ከአምስቱ በአንዱ ምሽት ነው። ማለትም በጎዶሎ ቁጥሮች በ21 ወይም በ23 ወይም በ25 ወይም በ27 ወይም በ29 ልብ ብላችሁ የቁርአን ውበት ላሳያችሁ ነው። ተመልከት ጀማል ሱረል ቀድር የሱራ ቀድር ውበቷን ላሳያችሁ ነው። እንግዲህ አምስት ምን አለ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም ኦድ ነምበርስ ምንላቸው ጎዶሎ ቁጥሮችን ጠብቁ ብለዋል። 21ኛው 23ኛው 25ኛው እና 27ኛው እና 29ኛው እነዚህን ጠብቁ ተብለናል። ሱረቱል ቀድር በሚገርም ሁኔታ አምስት አያዎች ነው ያሏት። ተመልከት ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር ተነዘሉል መላኢከቱ ወሩሁ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር። አላሁ አክበር። አምስት አያዎች አሏት። አምስት ጎዶሎ ቁጥሮችን ነብዩ አለይሂ ሰላቱ ወሰለም ጠብቀዋሉን። ነገር ግን ኤግዛክትሊ በ21 ትሁን በ25 ትሁን በ24 ማነው በ25 ትሁን አናኛ ምናቀው ነገር የለም። ነብዩ አለይሂ ሰላቱ ወሰለም ኤግዛክትሊ ቀኑን አልነገሩንም። አላህም አላሳወቀንም። ለምንድነው ይሄን አላህ ያላሳወቀን ለሚለው ቀላል ነው። እኛ እንዳንሳነፍ ነው። አስሩንም ምሽቶች አስሩንም ሌሊቶች በኢባዳ እንድንጣድ ነው። 27 ነው ብሎ ከተነገረ ወይም 28 ነው ከተባለ በ28 መጣለው ትላለህ። እንደዛ አይደለም። ስለዚህ አላህ ሚስጥራዊ ያደረጋት ፈልገን እንድናገኛት ስለፈለገ ነው። ግን ኢብኑ አባስ ረዲየላሁ ተዓላ አንሁ ለዑመር ኢብኑ አልኸጣብ ረዲየላሁ ተዓላ አንሁ ለይለቱል ቀድር ሊሆን ይችላል ብለው ያብራሩበት መንገድ ግን ወድጄዋለሁ። እሱን ሳላካፍላችሁ በሄድ ቅር ይለኛል። አካፍላችሁ ምን አሉ መሰለ ኢብኑ አባስ። በነገራችን ላይ አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ ታላቁ የቁርአን ሙፈሲር ነው ነበሩ። ለይለቱል ቀድር የምትወድቀው 23ኛዋ ሌሊት ነው ብለው አቋም ነበራቸው። ከጊዜ ሂደት በኋላ ይሄንን አቋማቸውን ቀየሩ እና 27ኛው ሊሆን ይችላል ተስፋ አደርጋለሁ አሉ። እና የራሴ የሆነ ደግሞ ማብራሪያ መንገድ አለኝ የተረዳውበት መንገድ አለኝ አሉ። እና ለዑመር ኸጣብ አብራሩለት። ምን ብለው መሰለም ለይለቱል ቀድር የሚለው ቃል ለይለቱል ቀድር የሚለው ቃል 9 ፊደላቶች አሉት። 9 ሐርፍ ነው ያለው። ሁሩፎቹ 9 ናቸው አሉ። እስቲ እንያቸው። ለይለቱል ቀድር ለይለቱል ቀድር ላም ያ ላም ታመርቡጣ አሊፍ ላም ቃፍ ዳልና ራ ናቸው። እነዚህ 9 ፊደላቶችን አሉ ተመልከታሉት ልብ በላሉት 9 ፊደላቶች ለይለቱል ቀድር ቁርአን ውስጥ ሱረቱል ቀድር ውስጥ ለይለቱል ቀድር የተጠቀሰው 3 ጊዜ ነው አሉት። ልብ በሉ 3 ጊዜ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር 3 ጊዜ አሉ። ቀድር የሚለው 3 ጊዜ ነው። ለይለቱል ቀድር የሚለው 3ን በ9 መተው አሉት። ሁሩፉ 9 አይደል? 3ን በ9 መተው አሉ 27 ይመጣል። ስለዚህ 27ኛው ሌሊት ሊሆን ይችላል ብዬ ገምታለሁ አሉ። ሱብሃንአላህ ሱብሃንአላህ። እንግዲህ 27ኛው ነው እያልኩኝ አይደለም እኔ አብዱላህ ኢብኑ አባስም ትክክለኛው 27 ነው እያሉ አይደለም፣ ግን ሊሆን ይችላል ነው። የአብዛኛዎቹ ዑለማዎች ግን ንግግር ምንድነው አስሩንም ሌሊቶች በኢባዳ በመጣድ በተለይ ደግሞ ጎዶሎ ቁጥሮችን በመጠበቅ ለይለቱል ቀድርን ለማግኘት ትልቅ ፍርሳ ይሆነናል ማለት ነው። አራተኛው ተነዘሉል መላኢከቱ ወሩሁ ፊሃ እንግዲህ በዛች ምሽት መላእክቶች ይወርዳሉ። ሩሁ ማለትም ጅብሪልም አብሯቸው ይወርዳል። በኢዝኒ ረቢሂም በጌታቸው ፍቃድ ይላል። አየ መላእክት ያለ ጌታቸው ፍቃድ አይንቀሳቀሱ፣ በጌታቸው ፍቃድ ይመጣሉ። ሰላሙን ሂየ ሐታ መጥለዒል ፈጅር ሌሊቱ ንጋት እስኪመጣ ድረስ የዛች ሌሊት ሰላም ናት ይላል እስልምና። የሰላም